ወስብሐት ለእግዚአብሔር ለዘአምሳለ ለዛቲ ሰዓት ለዚች ዕለት ለዚች ሰዓት ለዚች ደቂቃ ላደረሰን ለአምላካችን ስሙ ለዘላለም የተመሰገነ ይሁን። ሁላችንም እጃችንን አውጥተን በትምህርተ መስቀል ከኔ ጋር አብረን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብስራት መምህር መዓዛ ፈንታዬ፣ የደብራችን ዋና አስተዳዳሪ፣ በአገልግሎት የምትመስሉኝ መምህራነ ወንጌል አባቶችና ወንድሞቼ፣ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የእግዚአብሔር ቤተሰቦች፣ የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች እስከ መቃብር ድረስ በወደደን ባከበረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር የኃጢአት ምሳሌ የሆነውን ጨለማ አስወግዶ ይህንን ብርሃን ሰጥቶ ካለንበት አነሳስቶ ከተበተንበትም ሰብስቦ በተቀደሰው አደባባዩ ጠርቶ ቃሉን እንድንሰማ እሱን እንድናመልክ ወዶና ፈቅዶ ስላሰባሰበን ክብርና ምስጋና ለአምላካችን ይሁን። ማየ ሕይወት እንደ እግዚአብሔር መልካም ፈቃድ በዚች ባለችን ደቂቃ የምንነጋገርበት የትምህርታችን መነሻ የሚሆነው ይህ ነው። ማየ ሕይወት፣ የሕይወት ውሃ። ይህንን ኃይለ ቃል ሁላችሁም አንደበታችሁን ከፍታችሁ ከኔ ጋር አብራችሁ ትላላችሁ። የሕይወት ውሃ በሉ እስቲ። እስቲ ድገሙት። የምን ውሃ? የሕይወት ውሃ። የቃሉ ባለቤት አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይህንን ቃል የተናገረው አምላካችን እግዚአብሔር ነው። ቃሉን የተናገረው ለሳምራዊቷ ሴት ነው። የተናገረበት መሰረታዊ ዓላማ ከሳምራዊቷ ሴት ጋር አምላካችን እግዚአብሔር በተነጋገሩት ቃል መሰረት ከሷ ጥያቄ ተጠይቃ ነበረ። ከመለሰችው ጥያቄ ክርስቶስ ይህንን ቃል ለእርሷ ተናገራት። አምላካችን እግዚአብሔር በፍቅሩ እኛንም ያናግረን። እግዚአብሔር ካላናገረን የምንናገረውን ንግግር ሁሉ ሊቀበሉን አይችሉም። የምንሰማው እግዚአብሔር ከኛ ጋር ሲሆን ነው። የምንሰማውም እግዚአብሔር ሲናገርን ነው። የምንኖረውም እግዚአብሔርን ስናመልክ ነው። ስለዚህ እግዚአብሔር ከሌለን ሕይወት የለንም። እግዚአብሔር ካላናገረን መስማት አንችልም። እግዚአብሔር ካላናገረን ማስተዋል አንችልም። አናጋሪ እግዚአብሔር ነውና እግዚአብሔር መንፈስ ቅዱስ ሁላችንን የሚያናግረን። ስለዚህ አምላካችን እግዚአብሔር ይችን ሴት እንዴት አናገራት ስንል በመጀመሪያ አምላካችን እግዚአብሔር ከክብሩ ከልዕልናው ወደዚህ ምድር የመጣበት መሰረታዊ ዓላማ ምንድነው ሲባል አንድ ሰው ጠፍቶበት ነው። ስንት ሰው አልኳችሁ? አንድ ሰው ጠፍቶበት ነው። ስለዚህ ያንን ሰው እየፈለገ የጠፋበትን ሰው ለመፈለግ ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ በመሆን ወደዚህ ወደ ምድር መጥቶ እንደኛ ሰው ሆነ። እንደኛ ምን ሆነ? ለዚህ ነው ቅዱስ ኤፍሬም በውዳሴ ማርያሙ አሐዱ ዘእምቅድስት ሥላሴ ርኅወትትና ነአጽነነ ሰማየ ሰማያት መጽአ አደረ ውስተ ከርሰ ድንግልና። ከሥላሴ አንድ ወልድ መዋረዳችንን አይቶ ራሱን ዝቅ አድርጎ መጥቶ
ከድንግል ማርያም ተዋሃደ ይላል። ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ ከኃጢአት በስተቀር እንደኛ ሰው ሆነ ይላል። እንደኛ ምን ሆነ? ከኃጢአት በስተቀር እንደኛ ሰው ሆኖ የጠፋነውን እኛ ለመፈለግ ወደዚህ ምድር መጥቶ የሳምራዊቷን ሴት ለማናገር ረጅም መንገድ ተጓዘ ይላል። የቃሉ ባለቤት አምላካችን እግዚአብሔር ስሙ ይክበር ይመስገን። ይህንን ቃል የምናገኘው በዮሐንስ ወንጌል ምዕራፍ 4 ከቁጥር 10 ላይ ይሆናል። ስለዚህ አምላካችን እግዚአብሔር በመጣበት መሰረታዊ ዓላማ መሰረት ከኢየሩሳሌም ተነስቶ ወደ ሰማርያ ከተማ አቀና ይልናል። ወደኛም ከተማ አምላካችን እግዚአብሔር በቸርነቱ ይምጣ፣ እንዲባርከን፣ ሰላሙን እንዲሰጠን፣ ፍቅሩን እንዳውጭልን፣ እኛም እርሱን እንድንመለከት በምንገኝበት ቦታ እግዚአብሔር እንዳገኘን በቸርነቱ ወደኛ ይምጣ። ስለዚህ አምላካችን ከኢየሩሳሌም ከተማ ወደ ሰማርያ ከተማ ሲጓዝ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ ለዛውም ደግሞ ለልጁ በተናዘዘለት ቃል በገባለት በሰማርያ ከተማ በያዕቆብ ጉድጓድ አጠገብ ወደዛ ሄደና በጉድጓዱ አጠገብ ኢየሱስ ክርስቶስ አረፈ ይላል፣ ተቀመጠ ይላል። በጣም የሚገርመው ኢየሱስ ክርስቶስ መንገድ ከመሄዱ የተነሳ ደክሞት በጉድጓዱ አጠገብ አረፈ ይላል። ከቃሉ ጋር ናችሁ። አምላካችን ከሁላችን ጋር ይሁን። መንገድ ከመሄድ ደከመው። ሰማርያ ከተማ ሴቶች ውሃ ሊቀዱበት ወደሚመጡበት ወደ ያዕቆብ ጉድጓድ ያዕቆብ ለልጁ ወደ ሰጠው ከዛ ሲደርስ ደከመውና ተቀመጠ ይላል ክርስቶስ። ድካም የማይገባው እግዚአብሔር ደከመ ይላል። የማይራበው እግዚአብሔር ተራበ ይላል። የማይጠማው እግዚአብሔር ተጠማው ይላል። ለዚህ ነው የተጠማው እግዚአብሔር እኔና እናንተን ሰውን ነው የተጠማው እግዚአብሔር። የተራበው ሰውን ነው። የደከመው እኛ ደክሞን ነበረ፣ እኛ ዝለን ነበረ፣ ዲያብሎስ አድክሞን ነበረ። በጨለማ መጋረጃ በጨለማ ውስጥ እንኖር ነበር 5500 ዘመን። ስለዚህ ከእግዚአብሔር የተለየ ሰው ሁሌም የደከመ ነው። ከእግዚአብሔር የተጣላ ሰው ሁል ጊዜ የሰው ልጅ የደከመ ነው። እግዚአብሔርን ሲይዝ ብቻ ነው የሚበረታው። ስለዚህ እኛን ከድካማችን ሊያበረታን ከጨለማ ወደ ብርሃን ሊመልሰን አምላካችን እግዚአብሔር ደከመውና በጉድጓዱ አጠገብ ተቀመጠ ይላል። በማቴዎስ ወንጌል ምዕራፍ 28 ከቁጥር የማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ ይላል፣ እኔም አሳርፋችኋለሁ። የሚያሳርፈን እግዚአብሔር ደከመውና በውሃ ጉድጓድ አጠገብ ተቀመጠ ይላል። በዛ የተቀመጠበት መሰረታዊ ዓላማ ምንድን ነው ሲባል የሚፈልገው አንድ ነገር አለ። የምትፈለግ አንዲት እናት አለች። ክርስቲያኖች በዛን ሰዓቱ 6 ሰዓት ነበር ይላል። ስንት ሰዓት አልኳችሁ? ቅዱስ ዮሐንስ 6 ሰዓት ነበረ በማለት ሰዓቱንም አንስቶ ጽፎልናል። 6 ሰዓት የሚለው የሰዓቱ ሁኔታ ራሱን የቻለ ትርጉም አለው፣ ራሱን የቻለ ምስጢር አለው። ነገር ግን በዚህ ሰዓት የሚዘረዘርበት አይደለም። ያ 6 ሰዓት በሰማርያ ከተማ ማንኛውም ሰው ከቤቱ አይወጣም። ፀሐዩ በጣም ያቃጥላል። ከላይ ፀሐዩ፣ ከስር ደግሞ አሸዋው፣ የተቀመጥንበት የምንሄድበት መንገድ የሚያቃጥልበት ሰዓት።
እየገለጠ 6 ሰዓት ላይ ስራውን ሰርቶ ምሳ የሚበላበት ሌላውንም የሚያከናውንበት የሰው ልጅ እረፍት የሚያደርግበት ከቤቱ የማይወጣበት ሰዓት ነበር። በዛ ሰዓት ላይ ሰው የሌለበት ክርስቶስ ወደ ውሃው የሄደው ለምንድን ነው ካል ከሰማርያ ከተማ አንድ ሴት ሰው የማይወጣበት ውሃ ልትቀዳ እንስራዋን ተሸክማ ወደ ያዕቆብ ጉድጓድ መጣችላል። ይቺ ሴት ሰው አይወጣም ብያቸዋለሁ 6 ሰዓት። እርሷ ግን ሰው በሌለበት ሰው እንዳያያት ጭር ባለበት ውሃ ልትቀዳ የመጣችበት አንድ ጉድለት አለባት። በውስጧ ሰዎች እየተጠቋቆሙ ነውሯን እያነሱ እንደ ጎፈሬ እያነጠሩ ከሰው ጋር መኖር አቅቷታል። ሰዎች ሲያዩት ጣታቸውን ይቀስሩባታል። ሰዎች ሲያዩት ስለ እሷ ያወሩባታል። ብዙ ስም ይሰጧታል። ማህበራዊ ኑሮ የላትም፣ ወዳጅ የላትም፣ ቤተዘመድ የላትም። ብቸኛ ሴት ናት። ቃሉ ጋር ናችሁ። ብቸኞችን ማን ይፈልጋል? የወደቁትን ማን ያነሳል? ያነቡትን ማን እንባቸውን ይጠርጋል? እግዚአብሔር የተመሰገነ ይሁን። ዛሬም ክርስቲያኖች በተለያየ ሁኔታ የተጎዳን እንኖራለን። ሁሉንም ለክርስቶስ ስንሰጠው ፈጥኖ የሚደርሰው እሱ ነው። እንባችንን የሚጠርገው እግዚአብሔር ነው። ሐዘናችንን የሚያጽናናን እግዚአብሔር ነው። ያጣነውን የሚሰጠን እግዚአብሔር ነው። ጎደላችንን የሚሞላልን እግዚአብሔር ነው። አሁን እግዚአብሔር ካለን ሌላ ምንም የሚያስፈልግ ነገር የለም። የሚያስፈልገን ሁሉ እርሱ ያከናውንልናል። ስለዚህ ሰው እንዳያያት በ6 ሰዓት ማሰሯን ይዛ ውሃ ልትቀዳ በያዕቆብ ጉድጓድ አጠገብ ስትመጣ አንድ ሰው አገኘች። ያን ሰው የኔና የእናንተ ፈጣሪ የሆነው የድንግል ማርያም ልጅ ኢየሱስ ክርስቶስን አገኘችው። ስሙ ይክበር ይመስገን። አመስግኑት እግዚአብሔርን። እግዚአብሔርን ማግኘት ነው ዋናው መሰረታዊ ዓላማ። ከዚያም በኋላ ስታገኘው እሷ የመጣችበት ውሃ ልትቀዳ ነውና ክርስቶስ ወደ ሰማርያ ከተማ የሄደው ደግሞ እርሷን ፈልጎ ነው። ማንን ፈልጎ? እርሷን ፈልጎ ነው። በሉቃስ ወንጌል ምዕራፍ 19 ከቁጥር 10 ላይ የጠፋውን ሊፈልግ መጥቷልና ይላል። ምን ያለው? የጠፋውን ሊፈልግ መጥቷልና። አዎ ክርስቶስ እኛን ይፈልገናል። ክርስቲያኖች ክርስቶስ እኛን ይመለከተናል። ዛሬ ልዩነታችን ምን እንደው ታውቃላችሁ? እኛ ክርስቶስን ማየት አቅቶናል። ክርስቶስ ግን እኛ ነው ያለው። እግዚአብሔር ከኛ ጋር ነው፣ እኛ ግን ከእግዚአብሔር ጋር አይደለንም። እግዚአብሔር ጸሎታችንን ይሰማል፣ ነገር ግን እኛ እግዚአብሔርን መስማት አቆመናል። አሁን መንገዱ ተለያይቶ ነው። ነገር ግን በበደል በኃጢአት ብንኖር እንኳ እግዚአብሔር ቸር ነውና የንስሐ ዘመን ሰጥቶ እስካሁን አኑሮናል። ክብርን ምስጋና ለስሙ አጠራሩ ይሁን። እግዚአብሔር ይመስገን። ስለዚህ ሊፈልጋት እዚያ ተገኘ ክርስቶስ። የንግግራቸው መግቢያ ይሆን ዘንድ አንድ ጥያቄ ጠየቃት። አስተይኒ ማይ አላት። ውሃ ጠጭኝ አላት። ምን አላት አልኳችሁ? አቤት ውሃ ጠጪ በማለት ይችን ሴት አናገራት። የትምህርታችን ርዕስ ምንድነው? የሕይወት ውሃ ኢየሱስ ክርስቶስ ውሃ ጠጭኝ በማለት ሲያናግራት ይቺ ሴት አንድ ነገር ተመለከተች። ሰዎች ጎድተዋታል። የምትኖረው በብቸኝነት ነው። ነገር ግን ባህሏን ትጠብቃለች። ምኗን ትጠብቃለች? ባህሏን ትጠብቃለች። ነቢያት የተናገሩትን ነገር ሁሉ በልቧ ይዛለች። ነቢያት የተናገሩትን ስለ ክርስቶስ ስለ መሲሁ የተነገረውን ደግሞ በልቧ ይዛለች። ባህሏንም ትጠብቃለች። ነገር ግን በውስጧ ያለው ነገር ከሰዎች ጋር እንዳትኖር ለይቷታል። እርሷ ሳትሆን የተለየችው ሰዎች አግለዋታል። ሰዎች ጠልተዋታል። ሰው በማይወጣበት ትወጣለች። ሰው ሲወጣ በሯን ዘግታ ትቀመጣለች። ሰው ሳይኖር ትሄዳለች። ሰው ሲኖር ደግሞ ወደ ቤቷ ትገባለች። አምላካችን ከዚህ ኑሮ ይጠብቀን በቸርነቱ። ለዚህ ነው ሐዋርያው ቅዱስ ጳውሎስ በብዙ ነገር ወበብዙ
በነቢያቲሁ እምትካት ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን ለእኛ ተናገረናል። ማን ተናገረን? በዚህ ዘመን ለእኛ ተናገረን። እርሷን ሊያናግር ወደዛ የሄደው ክርስቶስ ውሃ ጠጭኝ አላት። ስለዚህ እሷ አንድ ነገር ተመለከተች። አንተ አይሁዳዊ ነህ አለችው። ምንድን አለች? አንተ አይሁዳዊ ነህ፣ እኔ ሳምራዊ ነኝ። እንዴት አይሁዳዊ ሁነህ ከኔ ከሳምራዊቷ ሴት ውሃ ጠጪ ብለህ ስለምን ትጠይቀኛለህ አለችው። ሳምራውያንና አይሁዳውያን በባህላቸው እንደዚሁም ደግሞ ስለሚናናቁ ስለሚጠላሉ ህብረት አልነበራቸው። ምን አልነበራቸውም አልኳቸው? ህብረት አልነበራቸው። አንተ አይሁዳዊ ሁነህ እኛ የማንነካውን የማትነኩ፣ እኛ የማንበላውን የማትበሉ፣ እኛ የምንለብሰውን የማትለብሱ እንዴት ከኔ ከሳምራዊቷ ሴት ውሃ ጠጪ ብለህ ትጠይቀኛለህ? አንተ እኮ አይሁዳዊ ነህ አለችው። አይሁዳውያንና ሳምራውያን ተስማምተው አይኖሩም። በፍቅር አይፈላለጉም። በጠብ ነው የሚፈላለጉት። ባህላቸው ከነሱ ጋር ህብረት የላቸውም። ስለዚህ ክርስቶስ ወደዛ ሄደው አንዱ የተለያዩትን አንድ ለማድረግ ነው። የተጣሉትን ለማስታረቅ ነው። አሕዛብንና ሕዝብን አንድ ለማድረግ ነው ክርስቶስ ወደዚህ ምድር የመጣው። ዛሬ ሰው ስላልገባው ነው። በጎሳ በቋንቋ በገንዘብ በስልጣን የሚጣላው የሰው ልጅ ስላልገባው ነው። የገባቸው ክርስቶስ ወደዚህ የመጣው የተለያዩትን አንድ ሊያደርግ ነው። የተጣሉትን ሊያስታርቅ ነው። ባዶ የሆኑትን ሙሉ ለማድረግ ነው። ያዘኑትን ሊያጽናና ነው። በብቸኝነት የሚኖሩትን ነፃ ሊያወጣ ነው ክርስቶስ ወደዚህ ምድር የመጣው። ስለዚህ ክርስቶስን የሚያመልክ ሰው፣ በሃይማኖት የሚጸና ሰው በጎሳ በቋንቋ በብሔር በሌላ በጥቅማጥቅም በዚህ ዓለም አይጣላም። የክርስቶስ የሆነ ሰው የማን የሆነ ሰው? ክርስቶስን የሚያመልክ ሰው፣ ስለ ክርስቶስ የሚኖር ሰው እነዚህ ነገሮች ሁሉ የእርሱ መገለጫው አይደሉም። ለዚህ ነው የማያምኑትን አሕዛብን ሁሉ ክርስቶስ ሊፈልግ የመጣው፣ ወደ ሰማርያ የወጣው። ከኢየሩሳሌም ተነስቶ የማያምኑትን አሕዛብን ከኢየሩሳሌም ጋር ሊያስታርቅ፣ አንድ ሊያደርግ፣ ሰላምን ሊሰጥ፣ በፍቅር ሊጎበኛቸው፣ ሊያድናቸው፣ ሕያው ሊያደርጋቸው የኔና የእናንተ ፈጣሪ የድንግል ማርያም ልጅ ኢየሱስ ክርስቶስ ከልዕልና ወደ ትሕትና መጣ። ስሙ ለዘላለም የተመሰገነ ይሁን። አንተ አይሁዳዊ ነህ አለችና የዘረኝነትን ቋንቋ ተናገረች። የምን ቋንቋ? ዛሬስ በእኛ ይህ አይገለጥም አለ የለም? አቤት! እንዲኖር ያደረግነው እኛንን ወይስ እግዚአብሔር ነው? እግዚአብሔር እኛን እንዲኖር ያደርጋል። ዘረኝነትን ግን እንዲኖር እግዚአብሔር አይፈልግም። ኃጢአተኞችን ይፈልጋል። ኃጢአትን እግዚአብሔር አይፈልግም። እውነትን ይፈልጋል፣ ሐሰትን አይፈልግም። መለያየትን እግዚአብሔር አይፈልግም፣ አንድነትን እግዚአብሔር ይፈልጋል። ክፋትን እግዚአብሔር አይፈልግም፣ በጎነትን እግዚአብሔር ይፈልጋል። ስለዚህ እሷ ተነሳች። አንተ አይሁዳዊ ነህ በማለት የማይገባውን በውስጧ የሌለውን ያንን ነገር ክርስቶስን ትታ የራሷን ቋንቋ ተናገረች። በነገራችን ላይ በደንብ አድርጋችሁ ከሰማችሁኝ አንተ የሚል ቃል ነው የተናገረችው። ምን የሚል? አቤት! በኋላ ጠይቃችኋለሁ። ራሱን የቻለ የትምህርቱ መሰረታዊ ዓላማ ስለሆነ ነው። በመጀመሪያ አንተ ብላ ነው የነገረችው። አንተ የሚል ቃል በተለያየ ሁኔታ የንቀት ቃል ነው አይደለም? አቤት! አንተ አይሁዳዊ ነህ፣ አንተ የከሌ ዘር ነህ እንደሚሉት ማለት ነው። ይሄን ቋንቋ አስቡ። ተናዳለች። ግንኙነት የላቸውም። ለዛ ደግሞ ብቻዋን ነው የመጣችው።